አንዳንዴ በህይወታችን ማድረግ የሌሉብን ነገሮች አሉ እና አስተውለን መጓዝ አንዱ ነገር ነው። የሰው ልጅ በህይወቱ ማስተዋል ያለበትን ነገር ትቶ ማስተዋል የሌለበትን ነገር ያስተውላል። ነገር ግን ለህይወታችን የሚጠቅመው ነገር እሱ አይደለም። ባለው ነገር መጽናት እሱም አንዱ ነገር ነው። ህይወት እኛን እንደፈለገችው ልትገዳን ትችላለች። እኛ አቋም ከሌለን ህይወት እኛን የፈለገችበት ቦታ መውሰድ ትችላለች። እኛ ግን አቋም ካለን ባለን ነገር የምንጸና ከሆነ ህይወት አቅጣጫዋን መቀየር እንችላለን። እኛ ወዳልፈለግነው እኛ ወዳልተመቸን ነገር የምትወስድ እኛ ለራሳችንም ለህይወትም አቋም ስለሌለን ህይወት እንደፈለገች ትንዳናለች። ግን አቋም ያለው ሰው ቀጣይነት ያለው ነገር የሚሰራ ሰው ህይወቱን ወደ ፈለገበት ሊመራት ይችላል። ግን አንዳንዶቻችን ይሄን ሳንረዳ እንቀርና ህይወት ለፈለገች ትጫወትብናለች። ያን መፍቀድ የለብንም። አንዳንዴ ቆም ብሎ ማስታወስ ለኛ ብቻ አይደለም ከጎናችንም ላሉት ራስን ብቻ አይደለም የምትጎዳው፣ በአካባቢ ያሉ ሰዎችም ይጎዳሉ። አንተ ስትለወጥ በአካባቢ ያሉ ሰዎችም ይለወጣሉ። አንተ ስትቀየር በአካባቢ ያሉ ሰዎችም ይቀየራሉ። ብዙ ጠላቶችን ቢኖሩ ትቀየራለህ። ለምን መሰለህ? አንተ ስትለወጥ ብዙ ሰው ይለወጣል የምልህ አንተ በተለወጥክ አንተን እያዩ እንደሚቻል ያምናሉ። አንተ ስትለወጥ አንተ ተምሳሌታቸው ትሆናለህ። አንተ መለወጥ ለሌላው የሚጠቅመው እዚህ ጋር ነው። አየህ፣ አንተ ተለወጥክ ማለት ሌላው ያን ነገር እንደሚቻል ያምናል ማለት ነው። ግን አንተ ያ ነገር እንደማይረባ እንደማይሆን ከተናገርክ ያ ሰው በጭንቅላቱ ኔጌቲቪቲ የሆነ ነገር ስለዛ ነገር ስለሚያስብ ያ ነገር እንደማይሆን እንደማይሳካ ያስባል። አየህ፣ አእምሮአችን ነው ነገሮችን የሚፈጥረው። አእምሮህን መቆጣጠር ከቻልክ ብዙ ነገሮችን ማድረግ ትችላለህ። አእምሮአችን